ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ቡርካን በሚባል የሚታወቀው አረቦች ጋር በጣም ቆንጆ ተወዳጅ የሆነውን የኬክ አሰራር ነው ይዤላችሁ የመጣሁት። አብረን እንሞክረዋለን። ቪዲዮን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁንም አትርሱ። ወደ ስራው እንገባለን። ስራውን ስጀምር ጎድጎድ ባለ ዕቃ ላይ ሁለት ከፍሪጅ ወጥቶ ቅዝቃዜውን በደንብ የለቀቀ እንቁላል ተጠቅሜያለሁ። ከዛም ትንሽዬ ጨውና ቫኒላ ጨምሬያለሁኝ። ግማሽ ኩባያ ደግሞ ሱካር ጨምሬ እንደዚህ በደንብ አንድ ላይ መተዋለሁኝ። የተወሰነ ያህል ከመታሁት በኋላ ዘይት ነው። ዘይትም እንዲሁ ግማሽ ኩባያ ነው የምጨምረው። በመቀጠል ደግሞ አንድ የውሃ ብርጭቆ ወተት ጨምሬያለሁኝ። እንዲህ አንድ ላይ ሁሉንም ውህዶች አንድ ላይ በደንብ አዋህደዋለሁኝ ሁሉንም ግብአቶች። በመቀጠል አንድ የሾርባ ማንኪያ አቼቶ ጨምሬበታለሁኝ። ይህን እንግዲህ አንድ ላይ ካዋሃድኩት በኋላ ዱቄት ነው የምጨምረው። ዱቄት 2 ኩባያ፣ ከዛም አንድ የሻይ ማንኪያ ቤኪንግ ፓውደር እና ግማሽ የሻይ ማንኪያ ቤኪንግ ሶዳ ጨምሬያለሁኝ። በመቀጠል ደግሞ 2 የሾርባ ማንኪያ ካካዋ ጨምሬያለሁኝ። ይህንን እንግዲህ አንድ ላይ በደንብ መተዋለሁኝ። ቤኪንግ ሶዳ ከሌላችሁ በቤኪንግ ፓውደር መቀየር ትችላላችሁ። መጠኑ የዛ ነው ያህል ሆኖ አንድ ማንኪያ ከግማሽ ቤኪንግ ፓውደር ማድረግ ትችላላችሁ። እኔ እንግዲህ ትንሽ ስለነጣብኝ ካካዋውን ስላሳነስኩት ግማሽ የሾርባ ማንኪያ ካካዋ ጨምሬበታለሁኝ። አጠቃላይ 2 ማንኪያ ከግማሽ ካካዋ ጨምሬያለሁኝ። ይሄን ይመስላል እንግዲህ ካካዋችሁ አይነት አለው። ጥቁር ያለው ዳርኩ ከሆነ 2 ይበቃል። እንግዲህ የሊጡን መጠን ይሄን ያህል ነው እንደተመለከታችሁት። አሁን ደግሞ ማብሰያ ዕቃዬን እያስተካከልኩኝ ነው። ወረቀት ከስር እንጠቀማለን። ማብሰያ ወረቀት ትንሽ ዘይት ቀባዋለሁኝ። ከዛም እንደዚህ ተከፋች በሆነ ፓትራ ብንጠቀም ቆንጆ ነው። እንግዲህ የበጠበጥኩትን የኬክ ውህድ እንዲጨምሬ አየሩን ደግሞ በደንብ እናወጣዋለን። እንግዲህ ተመልካቾቼ በተመለከታችሁት መልኩ አየሩን በደንብ እንደዚህ አውጥቼ ጨርሼ ወደ ጎን አደርግና ሌላኛውን ደግሞ ግብአት የሚያስፈልገንን እንሰራለን። ግማሽ ሊትር ወተት ነው ያደረኩት። በመቀጠል ይሄኛውን መሀለብያ የቆርቆሮውን የተጠቀምኩት 2 ማንኪያ አድርጌያለሁኝ። ትንሽዬ ቫኒላ እና 3 ማንኪያ ሱካር ጨምሬበታለሁኝ። ይህንን እንግዲህ እሳት ላይ ከመጣዳችን በፊት በደንብ እናዋህደውና ከዛም ለብ ባለ እሳት ላይ ተክተክ እስከሚል ድረስ እንጠብቀዋለን። ይህን ይመስላል እንግዲህ የተወሰነ ከተንተከተከልን በኋላ ውፍረቱም ይሄን ይመስላል። ወዲያው ትኩሱኑ ነው ወደዚህ ወደ ሊጡ ላይ የምንገለብጠው። ይህን እንዲህ ካዘጋጀን በኋላ ትንሽ መታ መታ እናደርግና ከዛ ወደ መጋገሪያ ቤት ነው የምንወስደው። ሁሌም እንደምለው እንደ መጋገሪያችን አይነት ጋግረን እናወጣዋለን። ይህን ይመስላል ደግሞ ተመልካቾቼ። ከመጋገሪያ ከወጣ በኋላ የተወሰነ አቀዝቅዤው ነው እዚህ ጋር እያሳየኋችሁ ያለሁት። እንግዲህ በደንብ ከበረደ በኋላ ቸኮሌት ባለፈው የሰራሁትን ነው አሁንም እየተጠቀምኩ ያለሁት። ብዙ አይነት ኬኮችን፣ ጣፋጮችን እንዲሁም ለዳቦ የሚጠቅመንን የቸኮሌት አሰራር ሰርቻለሁኝ ባለፈው እንደነገርኳችሁ በሌላ ቪዲዮ ገብታችሁ ተመልከቱት። ቆንጆ ነው። ይሄን ይመስላል እንግዲህ ከላይ በደንብ እናለብሰዋለን። እንግዲህ ቸኮሌቱ አልታዘዝ ስላለኝ ትንሽዬ ለብ ያለ ወተት ጨምሬ በደንብ እንዲታዘዝ ለስለስ ብሎ በደንብ ይታዘዝልናል። ያው ፍሪጅ ስናስቀምጥ ቸኮሌቶች ደረቅ ስለሚሉ ትንሽ ለብ ያለ ወተት ጨምረን እንደዚህ በደንብ እንዲታዘዝልን ማድረግ እንችላለን። ቀጣይ የሚሆነው እንግዲህ ደረቅ ቸኮሌት ከላይ እንነሰንስበታለን። እንደ ፍላጎታችን ነው። ሌላም አይነት ጣፋጮችን ከላይ መነስነስ እንችላለን። ይህን ይመስላል እንግዲህ ፍሪጅ ውስጥ ቢያንስ ለ2 ሰዓት ማቀዝቀዝ ይኖርብናል። በደንብ ሲቀዘቅዝ ነው ጣዕሙ ቆንጆ የሚሆነው። እንዳልኳችሁ ቢያንስ ለ2 ሰዓት እና ከዛ በላይ ቢቀዘቅዝ በጣም ቆንጆ ውጤት እናገኝበታለን። መሀለብያውም ከውስጥ በደንብ ቀዝቅዞና ረክቶ ቆንጆ ውጤት ይኖረዋል።
እንግዲህ የዛሬ ስራዬ ተመልካቾቼ ይሄን ይመስላል። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ለመጀመሪያ ጊዜ እየተከታተላችሁኝ ያላችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ጥሩ ጥሩ ነገሮችን እንማማርበታለን። አብራችሁኝ ስለቆያችሁ ስለተከታተላችሁኝ ሁላችሁንም ከልብ እያመሰገንኩኝ በቀጣይ ስራ እስክንገናኝ ድረስ ሰላም ሁኑልኝ።